ሄሎ ፍቅሬ። አቤት እናት። ለሊት ተነስቼ እኮ ምግብ ቋጥሬልህ ነበር አላየኸው? ረስቼው ነው። በቃ እኔ ይዤልህ እየመጣሁ ነው። አያይ ስብሰባ ልገባ ነው። እንዴ ምን ትበላለህ? እዚያ ያዛለው ስብሰባ ልገባ ስለሆነ ስልኬን ልዘጋው ነው። ራስህን ጠብቅ። ይቅናህ እሺ። እኔ ባል ልቀቀኝ። ምን ሆንሽ? አሁንስ ቅምጥህ መሆን ይሰለቸኝ። ደግሞ ይሄ ምን ማለት ነው? እኔም እኮ ሴት ነኝ፣ ስሜት አለኝ። የራሴ ትዳር ያምረኛል። እሷን ፈትቻት ካንቺ ጋር እንደምኖር በተደጋጋሚ ነግሬሻለሁ። አመታት ተቆጠሩ እንዲህ ካልከኝ። እንደምታስቢው እኮ ቀላል አይደለም አይደል? የሚስትህን ጓደኛ ግን ቅምጥ ማድረግ ቀላል ነው። አንቺ ከዚህ በኋላ አፍሽ እንዳከፍች ቦታሽን አወቂ። ወዴት ልትሄጂ ነው? ለሚስቶቻችሁ ተቆርቋሪ መሳይ እርግቦች፣ ልባችሁ ግን እንደ እባብ የሆናችሁ ስንቶቻችሁ ባሎች ናችሁ? ከዚህ በኋላ ሚስት ልታርገኝ ካልሆነ እንዳትደውልልኝ። ወይኔ ወይ እሷን ትመርጣለህ። እና ልትጋቡ ነው? ሙያ ሳይኖራት የማገባት የመጀመሪያ ሚስቴ ነች። ማለት የኔ ፍቅር ቀልድ ነው። እሺ በል ጓደኛዬንማ እንዲያትላትም። እውነቴን እኮ ነው። ሳምሪ ኤክስ የምትበልጣት በአስተሳሰብ ነው እንጂ መልክና ሙያ ላይ ኤክስ እኮ ዲግሪ አላት። የኔ ፍቅር ህይወት ያስተማረኝ ይበቃኛል ብላ የመጀመሪያ ፍቅረኛ እኮ ወይኔ ፍርፍሯ። አንቺ ሰውዬሽ ተጫዋች አይደል እንዴ? አይደል? በቃ እኔ ልሂድ። እንዴ ያዘዝነው ምግብ መች መጣ? መች በላን? የልትሄጂ ነው? በላው እኮ መጣውሻ። እንዲሸኝቻት ሳምሪ። ምን ነው ደበረሽ እንዴ? ለምን ይደብረኛል? ሀቅ እኮ ነው ያወራኸው። እኔ ጓደኛሽን ለማሳቅ ለቀልድ ነው ያልኩት። አንቺ ደግሞ ቀልድ አይገባሽ። ፍቅር ምርጫ እንጂ ውድድር ሆኖ አያውቅ። በጓደኛዬ ፊት ስታዋርደኝ የምታሸንፈው እኔን አይደለም፣ የራስህን ክብር ነው የምታሳጥ። ዝምታዬ ድክመት አይደለም፣ ሰላሜን ስለመረጥኩ እንጂ። ክብሬ ደግሞ ለድርድር የሚቀርብ አይደለም። ራስህን ፈትሽ። ከዚህ በኋላ እንዳትደርስብኝ። የእናቴን ቤት የሸጥኩት ከአረብ ሀገር እኮ የመጣሁት ለአንተ እና እኔ እሺ ብዬሻለሁ። እኔ ነኝ ብዬሻለሁ። ምን እናቴ እስከ መቼ ነው በሰው ሀገር የምትቃጠዩ? የእናትሽን ቤት ሽጭና ያለሽንን ብር ላኪልኝና ነይና የልጅ አባት አድርጊኝ እያልከኝ አልነበር? እና እሱ ድሮ ነዋ። በድሮ በር ያረሰ የለም። ምን ተገኘ ዛሬ? ሚስት ላገባ ነው። የኔ ፍቅር እንኳን ከልቤ ነበር። ያንተ ፍቅር ከቁስ እንደሆነ ባቅ ኖሮ ሊያውም አስተሳሰብ አፈር ካፈር ያልተሻለ። ማን ነው አፈር? አንቺ እንደውም ፍቅሬ መጣች። የእናትሽን ቤት ሸጠሽ የሰጠሽኝን ብር በስሟ ዞሬላታለሁ። ይቆይ እንጂ መች ቀራ የሰሩት ያስቀመጡት ለአንዱ ወገን ባይስማማ። እህቴ ናት። የእህቴን ገንዘብ በእጅ አዙር አስመልሼዋለሁ። እንዳንተ አይነት ቀሽም ልብ ያላቸው ወንዶች ናቸው እሺ የስንቱን ጥሩ ወንድ ስም የሚያሰድቡት። ስንቷን አሳብዳችኋል፣ ስንቷን ሴት እንደዚህ በዝብዛችኋል። ሁሉም ሰው የዘራውን ነው የሚያጭደው። ይቀመጣል እንዳደራ። እባክህን ቴዲ ልጄ ጡት ፈልጋ እያለቀሰች ነው አሉኝ። የኔንም ቦታ ሸፍንልኝ። እሺ ሂጂ፣ ችግር የለም። 10 ደቂቃ ብቻ። ወዴት ነው? በስራ ሰዓት። 10 ደቂቃ ልጄ። እኔ እኮ ልሸፍንላን ነው። አንተ ምን አገባ? ድርሻን አስራ። ቆይ አንቺ አባትሽ ቤት አረግሽው እንዴ? እኮ ለትርፍ የሚሰራ ቤት ነው። ታዲያ ልጄ ተርባ እኔ እዚህ ልቆይ? እንግዲህ አሁን ስራው ልቀቂውና አንቺም ስትራቢ ይገባሻል። እሺ እለቃለሁ። ምንድነው ፍሬው? ችግር አለ እንዴ? አይ እሷ መስራት አልሆነላትም። እየሸኘኋት ነው። እንዴ ዮርዳኖስ ሲጀመር አራስ አልነበርሽ እንዴ? ለምን ገባሽ? እሷ ናታ። አይ ጋሼ ቤቱ ሰው ስለሌለው ትስራ ብዬ ነው። ቲፑም ይጠቅማታል። ምን አይደለም ጋሼ። አንቺ እንዴ ዝም በይ ትንገረኝ። እኔ ልንገሮት ጋሼ፣ የምታጠባት ልጇን ትታ እንድትመጣ ያደረገችው አባርሻለሁ ብላ አስፈራርታት። እንደገና ደግሞ አሁን እንኳን ልጅሽ አለቀሰች ተብሎ ተደውሎላት ልትሄድ ስትል ነው ልታባራት ነበር። ምን ጉድ ነው ብትነግሪኝ? እኛ ከሷ ጋር መስራት ሰልችቶናል። አንተ ያማሃል እንዴ ጋሼ? ዝም በሉት። በጣም ስለ መቆጣጠራችሁ ላይ ያጣሉን ፈልገው። ዝም በይ ሴት ሆነሽ ሴት ላይ የምጨክኝ አረመኔ። አሁኑን ውጭ። እንዴ እኔን ጋሼ ውጪ። አይዞሽ በጣም ይቅርታ። አሁኑ ነው የ4 ወር ደሞዝ ልክልሻለሁ። ስጠነክሪ መተሽ ስራ ትጀምሪ። እሺ በጣም አመሰግናለሁ። እባክዎትን አባባ እስከመጣ ድረስ ይሸፍኑልኝ። እሺ ልጄ ምን ሆነሽ ነው? እናቴ እሺ ቀስ በይ። አይ መከራዋች ልጅ። አይ መከራዋ። ሄይ እዚህ ጋር ምንድነው የተዝረከረከው? ማነሽ? ፍጹም የታለሽ? ፍጹም ወይ ይኸውልሽ አሁን እየተጣደፈች ወጣች። እቺ ዘልዛላ ስራ ጥላ ነው ትንዘለዘለው። ወይ እንደሱ አይደለም ልጄ፣ እናቷ ታመውባት እኮ ነው አሁን ሄደችው። እኔ ስለሷ እናት ታመመች ሞተች ምን አገባኝ? ስራውን ማን ይስራላት? እስክትመጣ እኔ ራሴ አገዛታለሁ እናቴ። እና ምን ይገትራል? ሂዳ በቃ ወደ ስራ። ብሽቆች። እሺ ፈጣሪ ሊያሳብዱኝ ነው። ወይ ያማል እንዴ ደደብ። ይቅርታ ይሉኛል እንዴ? ሂዱልኝ አሁን ከይኔ። እሺ ምን ነው ወንድሜ? ምን ነው? ብርጭቆው ተሰበረ እና ይሰበራ። ምን የሰውየው ተጠፋስ መሰልሽ እንዴ? ገንዘብ እኮ ነው የወጣበት። ስንት ነው? አንድ ብርጭቆ 200 ብር። 200 ብር? ይኸው እንጂ እንዴ 200 ብር እኮ ነው ያልኩት። አንዱን ነው የሰበርኩት።
አንዱ የእሳቸው። ኦሆ የእሳቸውን? እኔማ ከደሞዛቸው ቆርጣለሁ ብዬ ነበር። እንደዛ ከሆነ ሂሳቡ ችሏል። አረ ነይ ቆይ። ጥሩ ሰው ነህ። አሁን ነው ሂሳቡ የቻለው። እሺ ወንድም ላይኖርሽ ይችላል፣ ባልም ላይኖርሽ ይችላል። አባት ግን አለሽ አይደል? ደደብ